አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ሀገሬ ልጆች ሰላም ናቸው? እኔ ጋር ደህና ነኝ አልሐምዱሊላህ። እስኪ ዛሬ ኑ አብረን እንዋል ማለት ነው። ውሎዬን ላሳያችሁ ምን እንደምሰራ። አሁን ተንቅልፌ እየተነሳሁ ነው። ሰግቼ እየወረድኩ ነው ወደታች። እንደምታዩት ኩሽና ከውጭ ነው ያለው። ግቢያችን ይሄን ይመስላል። አያችሁት? ማሻአላህ በጣም ነው የሚያምረው። ጧት ላይ በተለይ በጣም ደስ ይላል። ከዛ በኋላ አሁን ኩሽናው የኛ ከውጭ ነው ያለው፣ ምግብ ቤት ውስጥ እንዳይሸት አሁን ኩሽና ገብቼ ከዛ ፍሪዘር ከፍቼ መጀመሪያ ቁርስ ተመብላቴ በፊት ዶሮ ምናምን አወጣጣለሁ። ዛሬ ጁማ ነው። ዶሮው እንዲላቀቅ ማለት ነው። በረዶ ነው ያው ታውቃላችሁ፣ ሰዓት ይወስዳል እስኪለቅ ድረስ። ከዛ 3 ዶሮና ሞለኪያ አወጣለሁ ማለት ነው። ከዛ ደግሞ ሳድር ፍጃጅ ምን እንደምሰራ ታች ነግራችኋለሁ። ከዛ እሱን ተዋጣው በኋላ ውሃ ውስጥ አርቄው ዶሮ እስኪላቀቅ እዚህ ጋር የራሴን ቁርስ እሰራለሁኝ። ይሄን ፈጢረን ይጠቀማለሁኝ፣ ምክንያቱም ቶሎ ጃሂዝ ስለሆነ ይደርሳል። ሊተማብቃት ምን ተማለት ይሄ ይሻላል ማለት ነው። ትንሽ ዘይቱን አረግና በመጥበሻ ጠብሰዋለሁኝ። እየበሰለ ነው በነገራችን ላይ ያው ብዙም ሳይበስል ነው ያዘጋጁት፣ ግን ሁለተኛ መብሰል ስለሚያስፈልገው እንደዛ አድርጌ መልሼ ጠብሰዋለሁኝ። በጣም የሚጣፍጥ ፈጢራ ነው በነገራችን ላይ። ከዛ እዚህ ደግሞ ሻይ ሀሊብ እሰራለሁኝ ለራሴ ማለት ነው። 2 ማንኪያ ሀሊብ ቦድራ ወይንም ወተት አረኩኝ። ከዛ ቁርንፉድና ሄላ አደርጋለሁኝ። እናንተ የምትፈልጉትን ነገር ሳዳ ማፍላት ትችላላችሁ። እንደዚህ ግን ይጣፍጣል በጣም ሞክሩት። በቁርንፉድና በሄላ አድርጋችሁ ማለት ነው። በጣም ነው የሚጥመው። ከዛ የፈላ ውሃ እና 1 ማንኪያ ስኳር እጨምራለሁኝ። እኔ ብዙ ጊዜ ስኳር እዛ ሀገር ከመጣሁ አልወድም። ኢትዮጵያ ብዙ ስኳር ጠቀም ነበርና ያኔ ስኳር እወዳለሁ። ተደብቄ ሁሉ እቅማለሁኝ እየሰረኩ ማለት ነው። ታናቴ ነው አዲያ መሰርቀው ሌላ አይደለም። እና እንደዚህ ውሃ አድርግና ትንሽ አፈላዋለሁ ማለት ነው። እና ስኳር ልቤን በሽተኛ አድርጎኛል በነገራችን ላይ። ከዛ አሁን እንደዛ አድርጌ ይሄ ከበሰለልኝ በኋላ ሻሄም እንደምታዩት እየፈላ ነው። ቆንጆ ቁርስ ነው ዛሬ የምሰራው። ጁማ ነው። ራሴን ፈታ ለማድረግ እየሞከርኩ ነው በቻልኩት አቅም ማለት ነው። ጁማ ረፈድ አድርጌ ነው የምነሳው፣ ምክንያቱም ሰዎቹ ምሳ አይበሉም በጊዜ ተረፈዴ ነው። እና ከዛ አሁን ሁለተኛውን በነገራችን ላይ በጣም ስስ ነው እንደምታዩት አይደለም፣ ስስ ነው በጣም ይጥማል። በጅብና ምናምን ሞክሩት። እኔ በፊት ቁርሴን ሳልበላ ነበር ስራ የምገባው። በቃ ቁርሴን ሳልበላ ስራ ገባለሁ፣ ሻሂውን ብቻ ረጠቸው ማለት ነው። እና ብዙ ጊዜ በፊትም ልቤን ያመኝ ነበርና አሁንም አብዛኛውን የልብ በሽተኛ ነው ያረገኝ ያለ ምግብ ሻሂ እየበላሁኝ። ሻሂ ግዴታ የምጠጣው እንዲያናቃኝ እያልኩ ነበረ፣ ግን ደግሞ ጥሩ አይደለም። ቁርሳችን እንደዚህ ሰርተን የሆነ ነገር መመገብ አለብን ማለት ነው። ከዛ እዚህ ጋር ጅብናና የተከተፈ ቲማቲም፣ ትንሽ ቃሪያ ማታ ጓደኛዬ ናት ያዘጋጀችው በነገራችን ላይ ተርፎን ነው። እስኪ አብረን እንብላ ማለት ነው። እና ውዶችዬ የመዳም ቅመሞች በተለይ ራሳችሁን ጠብቁሽ፣ ራሳችሁን ጠብቁ። እኛ ስንኖር ሁሉም ነገር የሚኖረው፣ እኔም ራሴን አልጠብቅም አንዳንዴ በርሲ ላይ ነው እንጂ፣ ግን ደግሞ ለእናንተ መመክራችሁ ራሳችሁን ጠብቁ። ስራ አያታለን። ምግባችንን በሰዓቱ መመገብ፣ ሶላታችንን በጊዜ መስገድ፣ በቃ ራሳችንን ሙርታ ማድረግ ባለብን ሰዓት አውቃለሁ የሰው ቤት አይሞላም፣ ግን ባለችን አጋጣሚ ራሳችንን ፈታ ማድረግ አለብን ነው የምላችሁ። ከዛ ቁርሴን ጨርሼ አሁን ሰሊግ ነው የምሰራው ዛሬ። ያው ጁማ ሰሊግ እንሰራለን እኛ ቤት። ሰሊግና ሞለኪያ ግዴታ ነው ጁማ ማለት ነው። ከዛ ሁለቱን ቅድም ያሳየኋችሁን ሰሊግ ነው የምሰራ፣ ሁለቱን ዶሮ፣ አንዱን ደግሞ ሞለኪያ ነው የምሰራበት ማለት ነው። አንድ ላይ ነው ያጠብኩት። ቆንጆ ያርቄ አጥብዋለሁ በሎኒ እንትን ብዬ። ከዛ እዚህ ጋር መጀመሪያ ሽንኩርቱን አበስለዋለሁ። ሽንኩርቱ ላይ ምንድነው የምጨምረው? ስጋውን ነው የምጨምረው ወይም ዶሮውን እጨምራለሁ ማለት ነው ቤተሰብ።
ከዛ ምንም አይነት ብዙ ቅመም አልጠቀምም። ልጆቹ ብዙ ቅመም ሲበዛ አይወዱም። ፍልፍል አስወድና በአራት መሸከል ትንሽ ነው የምጨምረው እና ቆንጆ ሞለክያ ይሆንልናል ማለት ነው ቤተሰቦቼ። ያው አሁን ዛሬ የማሳያችሁ የምግብ አሰራር ሳይሆን ወይን ነው እንግዲህ። ከዛ መቀጠል እዚህ ደግሞ ለስካሎፕ ወይንም ደግሞ ቡፍቴክ ሰራለሁኝ። እንደብቻው ያወጣሁትን ሰግር እንደዚህ ተብሌ ቆንጆ ምሳ ሰራለሁኝ። እንግዲህ ውሎዬ ይሄን ይመስል ነበረ። ቪዲዮዬን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉኝ እሺ፣ አበረታቱኝ የሀገሮች ልጆች። ላይክ ማርጉ ቪዲዮዬም ማለት ነው። እንደዚህ አንዳንድ የቀን ውሏችንን ብንለዋወጥ ደስ ይለኛል እላችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።